ሰላም እንደምን ቆያችሁ የክራይስት አርሚ ቴሌቪዥን ተከታታዮቻችን የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ከክራይስት አርሚ ቴሌቪዥን የዜና ወጃችን ሰዓት ላይ እንገኛለን ከዜናዎቹ ጋር ኢየሩሳሌም በዳዳ ነኝ አርስተ ዜና የክራይስት አርሚ ዓለም አቀፍ ቤተክርስቲያን ለአዳዲስ ነፍሳት ጥሪ ያላትን ትኩረት አጠናክራ እየቀጠለች ትገኛለች ምስጋና ወደ ምስጋና እንደሚመራና እግዚአብሔርን ወደ መምሰል ህይወት እንደሚያሳድግ የእግዚአብሔር ሰው ነብይ እዩ ጩፋ ተናገሩ ከትናንት በስቲያ በነበረው መርሃ ግብር በርካቶች ካጋንንት ስራት መፈታታቸውና በትንቢት መጽናናታቸው ተገለጸ ዝርዝር መረጃዎች ይኖሩናል በቅድሚያም አጫጭር ዜናዎችን አስቀድማለሁ ዜና ረፍት ወጣቷ ዘማሪ የምስራች ስሞን ከዚህ ዓለም ድካም ማረፏ ተገለጸ ዘማሪዋ ከዚህ ቀደም ባደረባት የጨጓራ ካንሰር ህመም በሀገረ ታይላንድ ባንኮክ በህክምና መረዳቷ የሚታወቅ ሲሆን በቅርቡም ባጋጠማት ድንገተኛ ህመም በግንቦት 25 2017 ዓመተ ምህረት ማረፏ ተሰምቷል በዘማሪዋ ህልፈተ ህይወት የክራይስት አርሚ ዓለም አቀፍ ቤተክርስቲያን የተሰማትን ሀዘን የገለጸች ሲሆን ለቤተሰቦቿ መጽናናትን ተመኝታለች ግንቦት 29 እና 30 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በሻሸመኔ አጥቢያ ታላቅ ኮንፈረንስ መዘጋጀቱ ተገለጸ በሻሸመኔ በሚደረገው ኮንፈረንስ ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ እንደሚያገለግሉ የተገለጸ ሲሆን በተጠቀሱትም ቀናት ላይ ክርስቲያኖች በመገኘት ጸጋን እንዲካፈሉ ጥሪ ቀርቧል በእለቱም የእግዚአብሔር ቃል በነብይ እዩ ጩፋ አማካኝነት በኃይልና በስልጣን የሚሰበክ ሲሆን በአጋንንት ስራት ውስጥም ላሉት እንደሚጸለይ እንዲሁም ትንቢታዊ አዋጅ እንደሚኖር ልዩ ያምልኮ ጊዜም እንደሚኖር ተመላክቷል ክርስቲያኑ ማህበረሰብ አዳዲስ ነፍሳትን በመጋበዝ ወደ ቤተክርስቲያን እንዲመጡ ቤተክርስቲያኒቱ ጥሪዋን አቅርባለች በተያያዘ ዜና ሰኔ 1 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ታላቅ መንፈሳዊ ኮንፈረንስ መዘጋጀቱ ተገለጸ በእለቱም ነብይ እዩ ጩፋ የሚያገለግሉ ሲሆን እግዚአብሔርን በዝማሬና በተለያዩ አምልኮ ስነ ስርዓቶች የሚመለክ ሲሆን የእግዚአብሔር ቃል በኃይልና በስልጣን በእግዚአብሔር ሰው በነብይ እዩ ጩፋ አማካኝነት እንደሚሰበክም ተገልጿል መርሃ ግብሩ ከጠዋቱ 12 ሰዓት ጀምሮ እንደሚደረግ ቤተክርስቲያኒቱ አሳውቃለች የክራይስት አርሚ ዓለም አቀፍ ቤተክርስቲያን ለአዳዲስ ነፍሳት ጥሪ ያላትን ትኩረት እያጠናከረች ትገኛለች ግንቦት 24 2017 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በርካቶች ወደ እግዚአብሔር መንግስት መጨመራቸው ተገለጸ በእግዚአብሔር ሰው በነብይ እዩ ጩፋ ከትናንት በስቲያ እሁድ በተደረገው የአዳዲስ ነፍሳት ጥሪ 115 ሰዎች ጌታ ኢየሱስን እንደግል አዳኛቸው አድርገው ሊቀበሉ ችለዋል ጌታ ኢየሱስን ለመቀበል የወሰኑት አዳዲስ ነፍሳት ከተለያዩ ሃይማኖት ከባዕድ አምልኮ የመጡ መሆናቸው ታውቋል የእግዚአብሔር ሰው ነብይ እዩ ጩፋ ለመጡት አዳዲስ ነፍሳት የጸለዩ ሲሆን በርካቶችም ከታሰሩበት ካጋንንት ስራት ሊፈቱ ችለዋል የክራይስት አርሚ ዓለም አቀፍ ቤተክርስቲያንም የመጡትን አዳዲስ ነፍሳትን በመቀበል እምነታቸውን የሚያጸኑበትን የደህንነት ትምህርታቸውን ለማስተማርና ለጥምቀት ስነ ስርዓት ለማብቃት በኃላፊነት እያንዳንዱን ነፍሳት ተቀበላለች በእለቱም እግዚአብሔርን ለማምለክ ከተለያየ ስፍራ የመጡ ምዕመናን በታላቅ ደስታ እንዲሁም እግዚአብሔርን በእልልታ በማመስገን አዳዲስ ነፍሳትን ተቀብለዋል ምስጋና ወደ ምስጋና እንደሚመራና እግዚአብሔርን ወደ መምሰል ህይወት እንደሚያሳድግ የእግዚአብሔር ሰው ነብይ እዩ ጩፋ ተናገሩ የእግዚአብሔር ሰው ነብይ እዩ ጩፋ ይህንን የተናገሩት ግንቦት 24 2017 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደረገው መደበኛ ያምልኮ መርሃ ግብር ወቅት ነው ምን ተስኖት ሀብቴ ተጨማሪ ያለው የግንቦት 24 2017 ዓ.ም የክራይስት አርሚ ዓለም አቀፍ ቤተክርስቲያን መደበኛ ያምልኮ ፕሮግራም በተለያዩ ያምልኮ ስርዓቶች ተከናውኖ አልፏል በእለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የእግዚአብሔርን ቃል ያገለግሉ ሲሆን መዝሙረ ዳዊት ምዕራፍ 34 ከቁጥር 1 ጀምሮ ያለውን በመጥቀስ ምስጋና ወደ ምስጋና ይመራል በሚል ርዕስ ሰብከዋል ይህ ክፍል በየትኛውም ሁኔታ ውስጥ በመሆን እግዚአብሔርን ማመስገን እንደሚገባ እውነተኛ ፍትህ አጥተው የተገፉ ሰዎች ከእግዚአብሔር ዘንድ ፍትህ እንደሚያገኙና እግዚአብሔርን በመምሰል ለመኖር የሚፈልጉ ሰዎች የሚያሳይ ክፍል እንደሆነ ነብይ ጩፋ በስብከት ጊዜያቸው ገልጸዋል እግዚአብሔርን መምሰል የሚፈልጉ ሰዎች መመሪያ የሚሰጥ ሲሆን እግዚአብሔርን መፍራት ወደ ምስጋና ህይወት እንደሚመራ ተናግረው መልካም ቀን ማየት የሚፈልግ አማኝ በምስጋና ሊመላለስ ይገባል ብለዋል
በምስጋና ውስጥ ሐዘን ወደ ደስታ ለቅሶ ወደ ዝማሬ ይለወጣል ያሉት ነብዩ ጩፋ ዳዊት በሚያሳድዱት ሰዎችና ፍትህ በሚያዛቡ መካከል ወደ እግዚአብሔር ይጸልይ እንደነበረና እግዚአብሔርን ብቻ ማዕከል ያደረገ የምስጋና መዝሙር ይዘምር እንደነበረ አስታውቀዋል። አክለውም ነብዩ ጩፋ በስብከት ጊዜያቸው ላይ እንዳሉት ምስጋና ወደ ምስጋና ይመራል፣ ምስጋና እግዚአብሔርን ወደ መምሰል ሕይወት ይመራል ያሉት ነብዩ ጩፋ የሚያመሰግኑ ሰዎች መንፈስ ቅዱስን ይሸታሉ፣ ከክብር ወደ ክብር ይለወጣሉ፣ እንዲሁም ወንዝ ዳር እንደተተከለ ዛፍ ይለመልማሉ ሲሉ የመጽሐፍ ቅዱስ ሐሳብን አካፍለዋል። ዳዊት በእግዚአብሔር ፍትህ እንደረካ በመናገር አሁን ያለንበት ዘመን የፍትህ እጦት የሚታይበትና ያለበደላቸው የሚሰቃዩ ሰዎች ይበዙበት እንደመሆኑ መጠን እግዚአብሔር እውነተኛ ዳኛ በመሆኑ ትክክለኛው ፍትህ እንደሚሰጥና እንደሚፈርድላቸው አስረድተው በሁለንተና ሕይወታችን ውስጥ በምስጋና እንድንመላለስ ይገባል ብለዋል። በስብከት ማጠቃለያቸውም ላይም ነብዩ ጩፋ የእግዚአብሔርን መልአክ እግዚአብሔርን በሚፈሩ ሰዎች መካከል እንዳሉና በክርስቶስ ኢየሱስ አምነው ለዳኑ እንዲጠብቁ የተፈጠሩ ሲሆን በሚያጋጥሙ የትኛውም ሁኔታ ውስጥ በምስጋና ከእግዚአብሔር ጋር ማሳለፍ ይገባል ብለው የስብከት ጊዜያቸው አጠናቀዋል። ከትናንት በስቲያ በነበረው መርሃ ግብር በርካቶች ከአጋንንት እስራት መፈታታቸውና በትንቢት መጽናናታቸው ተገለጸ። ቀለሚሳቅ እንደሚከተለው ታቀርበዋለች። ግንቦት 24 2017 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደረገው መደበኛ ፕሮግራም በርካቶች ከአጋንንት እስራት መፈታታቸው የተገለጸ ሲሆን በገንዘብ የተደገመ ድግምት፣ የሉሲፈር መንፈስ፣ የእባብ መንፈስ፣ መተት የእግዚአብሔር ሰው ነብይ እዩ ጩፋ በሚጸልይበት ወቅት እነዚህ መናፍስቶች ራሳቸውን ያጋለጡ ሲሆን በእነዚህ መናፍስቶች የታሰሩ ሰዎች ነፃ ወጥተዋል። በአንድ ወንድም ላይ የተገለጠ የሉሲፈር መንፈስ የሚያስቅም የሚያስጠጣ ወጣቱን የሚበላ አውሬ እንደሆነ ተናግሯል። በወጣቱም ሕይወት ላይ ልጁን ለመግደልና በመጨረሻም ራሱን ለመግደል እቅድ እንደነበረ መንፈሱ ራሱን በገለጠበት ወቅት ተናግሯል። የእግዚአብሔር ሰው ነብይ እዩ ጩፋ ለዚህ ወንድም ባደረጉት ጸሎት ከነበረበት የአጋንንት እስራት ተጽዕኖ ነፃ የወጣ ሲሆን ጌታ ኢየሱስን እንደ ግል አዳኙ አድርጎ ሊቀበል ችሏል። በተያያዘ ዜና በእለቱ የነበረው የአምልኮ መርሃ ግብር የእግዚአብሔር ሰው ነብይ እዩ ጩፋ ትንቢታዊ አዋጅ አውጇል። ረጅምና የማይቆራረጥ መንገድ የሚሄዱ ሰዎች እንዳሉና በጭንቀትና በፍርሃት ያሉ ሰዎችን እግዚአብሔር እንደሚያሳርፍ በትንቢቱ አዋጅ ወቅት የተነገረ ሲሆን ነብዩም ለእያንዳንዱ እጅ በመጫንና በፎቶ ላይ በዘይት በመጸለይ አገልግለዋል። የእግዚአብሔር ሰው በመንፈስ ቅዱስ በመመራት የተለያዩ ሰዎችን ስማቸውን በመጥራት ስላሉበት ሁኔታ እንዲሁም እግዚአብሔር በቀጣይ ስለሚያደርግላቸው ነገር በትንቢት ተናግሯል። በርካቶችም በእለቱ በነበረው ትንቢታዊ አዋጅ ተጽናንተውና ተባርከው የእለቱ መርሃ ግብር ሊጠናቀቅ ችሏል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለሳቱ የነበሩን ዜናዎች እኚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።